አሰላሙ አለይኩም። እዚህ ላይ ከአምስቱ መካነ ንባብ አካላት የሶስተኛው መካነ ንባብ አካል ዝርዝር ተጠቃሏል። እሱም ምላስ ነበር። ላንቃና ጥርሶች ተጋርተውታል። ከዚህ በፊት እንደጠቆም ነው የምላስ መካነ ንባብ 10 ሲሆኑ አጠቃላይ 18 የሚሆኑ ፊደላቶች ተካተውበታል። በምላስ የተካተቱ የመካነ ንባቦችን በቃል ለመያዝ የኢማሙል ጀዘሪን ግጥም እንደገና ብናነብ የተሻለ ይሆናል። አስፈሉ አልወስጡ ፈጂሙ ሽኑያ ወዳዱ ሚን ሐፈቲ ወልያ لدراس من أيسر أو يمناها واللام أدناها لمنتهاها والنون من طرفه تحت جعله والراء دانه لظهر أدخله والطاء والذال وتا من هو من علي الثنايا والصفير مستكن من هو من فوق الثنايا السفلى والضاء والدال هو ثالث العليا አሁን ወደ አራተኛው ዋና የፊደል መካነ ንባብ አካል ስንሸጋገር ሁለት ከንፈሮችን እናገኛለን። የታችኛው ከንፈር ውስጣዊ ክፍል ከላይኛው ፊት ጥርስ ጋር እሱም የፈ መካነ ንባብ ነው። ፈ የሚፈጠረው የታችኛው ከንፈር ውስጣዊ ክፍል ከላይኛው ፊት ጥርስ ጋር ሲገናኝ ነው። ለምሳሌ ወፍታህ ለና አብዋበ ረሕመቲክ ፈፈታሕና አብዋበ ሰማ ወኢዘል ቢሓሩ ፉጅረት ሱቡለን ፊጃጃ እንላለን ማለት ነው። ሁለቱም ከንፈሮች በአንድ ላይ ሲገናኙ ወይም ሲቀራረቡ እሱም የበ መና ወ መካነ ንባብ ነው። በሚፈጠረው ሁለት ከንፈሮች ሲጣበቁ ሲሆን ምላስ ባለበት ይቆያል። ለምሳሌ ወብተሉል የታማ ወበረዙ ሊላህ ወቡሪዘቲል ጀሒሙ ሊመን የራ ቢስሚላህ ራሕማን ራሒም እንላለን ማለት ነው። የሚፈጠረው ሁለት ከንፈሮች ሲጣበቁ ሲሆን ከአፍንጫ ዋሻ በኩል ጉና የሚባለው የመነፋነፍ ድምፅ ይቀላቀልበታል። ለምሳሌ ወምታዙል የውመ አዩሃል ሙጅሪሙን መን ካነ ዩእሚኑ ቢላህ አዩሃል ሙእሚኑን ሚን ፈድሊላህ እንላለን ማለት ነው። የሚፈጠረው ደግሞ ሁለት ከንፈሮች ወደፊት ወጣ ብለው እንደ ማሞጥሞጥ ካልዋ ብለው ሲቀራረቡ ሲሆን በዚህን ወቅት ድህረ ልሳን ወደ ላይ ከፍ ይላል። ለምሳሌ አው ማመለከት አይማኑኩም ወዱሃ ወለይሊ ዘውል አርሓም ጀዛአን ዊፋቃ እንላለን ማለት ነው። አምስተኛውና የመጨረሻው መሰረታዊ የመካነ ንባብ አካል የአፍንጫ ሸለቆ ነው። እሱም የጉና መፈጠሪያ ቦታ ነው። የአፍንጫ ድምፅ ጉና በአፍንጫ ሸለቆ አማካይነት የሚፈጠር ድምፅ ነው። በሁሉም ሁኔታቸው የነ እና የመ ድምፆች አጋር ነው። ብቻውን ሳይሆን ጉና ከመካነ ንባብ ጋራ በመጋራት ማለት ነው። ጉና
የነና የመ ግማሽ አካል ነው የምንለውም ለዚህ ነው። ጉናህ የነ እና የመ ግማሽ አካል ከመሆን አንጻር እንደ ፊደል ይታያል። ካለው የጊዜ እርዝመትና እጥረት አንጻር ደግሞ እንደ ባህሪ እንመለከተዋለን። ዝርዝሩ በጉና ዘመናት እጥረትና እርዝመት ክፍል ጥናት እንመለስበታለን። ኢማሙል ጀዘሪ እንደዚህ ይላሉ። من طرفيهما ومن بطن الشفاه فالفاء مع أطراف الثنايا المشرفة للشفتين الواو وباء ميم وغنة مخرجها الخيشوم። በዚህም የዛሬው ዝግታችን ተጠቃሏል። በሌላ ጊዜ እስከምንገናኝ ኢንሻአላህ በደህና ቆዩ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።